ማህበር እና እኔ ደግሞ ሰው ሁሉ ደረቱን ነፍቶ መሄድ ያለበት ኢየሱስ ካለው ነው የሚል እምነት ነበረኝ። ነጠር እያለ ምን አባቱ ነው የሚነጥረው? ኢየሱስ አለው እንዴ? ዝም ብሎ እኮ ነው የሚነጥረው። ምንም ያነጥር ነገር አጣ። የሚመካ በእግዚአብሔር ይመካ ነው የሚለው። በማን ተመክቶ ነው ሁሉ ነገር እንዶ ተራውን እርምጃ ሳይቀር በቃ ይሄ አለ አይደል አወቅሽ አይነት በቃ በጣም አክራሪና እና ይሄ ጎረምሳው እንዲህ እያለ ለመጥቶ መጣና ተገበ ሻንካልባ የሚባለው እዛ ነው የቀጠርኩት። መጣ ገና ሲገባ ምን ይወጣጥራል? ኢየሱስ አለ። አንተ ኢየሱስ ሳይኖር ነው እንደዚህ የምትራመደው? እንዲህ ቋረማመድን ሳይቆ ኢየሱስ ያለ ትመስላለህ የሚል በዓለም ተሰብኮ የማይታወቅ የስድብ ስብከት ሰበኩት። ለስራ ነው የመጣው ኢየሱስ ራሱ ከላይ ሆኖ አፉ እንደዚህ አይንዲ ጆሮ ነው የሚመስለኝ። እንዲህ በቃ ኢየሱስን ራሱ የሚያሸማቀቅ ስብከት ሰበኩ። ምንድነው አንተ የሚወጣጠረ? ሲጀመር ኢየሱስን የሚያቅሰው ሊወጣጠር እኮ አይችልም። አሁን ሲገባኝ አምብል ነው የሚሆነው። እሱ ከሰማይ ወጥቶ ለኛ ሞቶ እኔን የሚወጣጠረኝ ምን ምክንያት ያልሞትኩለት ለሰው ግን ጥጋቤ የማይቻል ሰው ነበር። ከዚያ ምን ማድረግ አለብኝ አለ። እሱ ደግሞ ያከብረኛል ታገል ሰይፉ ምናምን ተብሎ ይኸው ለመጀመሪያ አሁን የመጣበትን ጋዜጣ ተውና ሰው ሁን ኢየሱስን ተቀበል ምናምን አልኩና በቃ ሴኮ ካዘዘኝ ውጭ ሌላ ነገር አወራው ማለት ነው። ከዚያ ምን ላርጋል? በሾፌር ነው የመጣው። ቅዳሜ ነው ቀኑ። በቃ አሁን ሙሉ ወንጌል ፕሮግራም አለ መተ ከኛ ጋራ ጌታን ተቀበል። እዛ ነው የምቀበለው አይደል? አዎ ና። ከዛ ሾፌሩን ቀጥታ ወደ ሙሉ ወንጌል ንዳ ነው። አስበው እንግዲህ አዲስ አበባ ወጣቶች ማህበር ሊቀመንበር ነው። መንገድ ላይ ስንሄድ ሙሉ ጌታ ተስፋዬ እየተንከላወሰ እንዲህ ሲል ያገኘን። ቆይ ሙሉ ጌታን ሰላም ልበሉ አልኩ። ሙሉ ጌታ ወዴት እየሄዳችሁ ነው? እሱ ኢየሱስን ሊቀበል ወደ ኢየሱስ እየወሰድኩት ነው እንዴ? አዎ ወደ ኢየሱስ ነው የምትሄደው? እኔም እሄዳለሁ አለና ገባ። በቃ ና ግባ ተብለን ሁለቱንም ይዤ ወደ ኢየሱስ እዚያ ውስጥ ገባን። ሙሉ ወንጌል ገብተን ቁጭ እንዳለ ይሄኛው ሬሳ ሆኖ ነው እንዲህ ብሎ የሚያዩ እቀበላለሁ ብሎ ነው አዲስ አበባ ወጣቶች ማህበር ሊቀመንበር። አዎ ኢየሱስ ማን ነው? ሙሉ ጌታ ዋና ፓስተር ሆነ። ጸልዩ ሲባል አቤት ይጸልያል። አንዲት የጡት ካንሰር ያለብሽ አለች ሲባል ያለቅሳል ይላል። ጸልያልና ላየው የከረመ የጥንት ሰዓት የላሰ ጴንጤ እንጂ ከሆነ ነገር ተነስቶ የመጣ አይመስልም። ዛሬ በቃ ሙሉ ጌታ ሊቀበል ነው አልኩ። የኛው ላይ ተስፋ ቆረጥኩ። ከዚያ ስብከት ተሰብኮ ምናምን ጌታን የምትቀበሉ ሲባል ያኛው ተወርውሮ ተነሳ። ሙሉ ጌታ ተስፋዬ ማለት አይ ሙሉ ጌታ አልተነሳም። ያኛው ተወርውሮ ተነሳ። ይሄ ተነስቶ አይ እዚህ ልሁን ይለኛል። የተነሰ አይደለም እዚህ ልሁን ምናምን። ያኛው ሄዶ ሲንበረከክ ደግሞ ሽጉጥ ታጥቋል። ምክንያቱም ሊቀመንበር ነው። ከዛ ተረበሹ አይደለም እንዲህ ነው ብሎ ሽጉጡን አስጥለውት እሱ ጌታን ተቀብሎ መጣ። የትዕቢተኛ ልጅ ትዕቢተኛ አይደል? ከዚህ እንደወጣ በማግስቱ